አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዩሱፍ ፈርኒቸር ቤተሰቦች እነሆ ዛሬም እንደተለመደው እነዚህን ጽድት ፍክት ያሉ እቃዎችን ይዤላችሁ ቀርቤያለሁ። ያው እንደምትመለከቱት አልጋው ባለፖክሱ አልጋ አለ እንደዚህ እንዳማረበት ፏፈጭ እንዳለ ማለት ነው። ከለሩም እንደምታዩት በጣም የሚያምር እቃ ነው። ብዙ እቃ ነው በነገራችን ላይ ዛሬ የቀረብኩት። እዛ ጋር ረከቦትም አለ፣ ኮስሞቲክስም አለ፣ ቡፌም አለ፣ ቁምሳጥንም አለ። ሙሉ የቤት እቃ ነው። የሁለት ጓደኛሞች ነው። እንግዲህ በዛ አጋጣሚ ሰሚራና ሀያት እንኳን ደስ አላችሁ። ያው እቃችሁ እንደዚህ ፈሽ ሆኖ ወጥቶላችኋል። በነገራችን ላይ በጣም የሚያምረው እንግዲህ ለኔ አምሮኛል። እናንተ ደግሞ እንግዲህ አስተያየታችሁን እጠብቃለሁ። ቀለሙ ራሱ ሳይቀር በጣም ነው የሚያምረው። እንግዲህ እንደምታዩት ነው፣ በጣም ፍክት ነው ያለው። ቀለሙ ራሱ ወጥቶለታል። ያው ቾኮሌታማ በቀይና በሽሮማ የተቀባው እንደምታዩት በጣም የሚያምረው ማለት ነው። ለኔ በጣም ወላሂ ተመችቶኛል ማለት ነው። በጣም የሚያምር ነው። በዛ ላይ ቁም ሳጥንም አለ እንደምታዩት በጣም የሚያምረው እና አልጋው ይሄው እንደምታዩት አልጋው ከነብረቱ ከነችፑዱ ነው የተሟላ ነው ማለት ነው። ኮሜዲኖቹ ጎን ለጎን ያላረግናቸው የዛን ቦታ አተን ነው። እዛ ጋር ሁለት ነበር፣ አንዷ እዚህ ጋር ተቀምጣለች። ቦታው ስለማይመች ነው እንደምታዩት። ከዛ ፖክሱም ደግሞ እንደዚህ ነው። ያው እንደምታዩት ያው እንግዲህ በጣም ጽድት ፍክት ያለ ነው። በጣም የሚያምር እቃ ነው። መቼም ዛሬ ይዤላችሁ የቀረብኩት እንግዲህ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ አብሮነታችሁን አሳዩ እያልኩኝ እዚህ ጋር ቁም ሳጥን ላሳያችሁ። ቁም ሳጥኑ ይኸው እንደምታዩት አራት ተከፋች ነው። ከነ ተደራቢው ነው የተሰራው። እንግዲህ ፏፏ ተደርጎ የተሰራው ማለት ነው። ሰፋ ተደርጎ የተሰራው እንደምታዩት ማለት ነው። ሰፋ ተደርጎ የተሰራው በሩ ምኑም እና በጣም ጽድት ነው። ውስጡም ራሱ እንደምታዩት ያው ተቀብቷል። ብቻ ቀለም የተቀባው ውስጡ ያው የተለያየ ቀለም መቀባት እንችላለን፣ ያው እንደ ትዕዛዝ ግን ያምራል። ይሄም ራሱ እና እንደዚህ ጽድት ያለ ነው። መሳቢያው በሁለት ነው የሚሳበው። በጣም የሚያምር ቁም ሳጥን ነው እንደምታዩት። ያው እንግዲህ ይሄን ካሳየኋችሁ ሙሉ ለሙሉ ይኸው እንደዚህ ነው። እቺ መስታወት ናት። ገና መስታወት ይገባበታል። ጀርባው የሚዘጋው ቤት ነው በደንብ አድርጎ የሚገጣጠመው። ያው እንደዚህ እንደምታዩት በጣም የሚያምር እቃ ነው። እንግዲህ ይላችሁ የቀረብኩት ይሄ አንድ ስለሆነ ያው ሱፍ መስቀያ ቦታ ነው እቺ። ስለዚህ ወደ ቡፌው ነው የማሳልፋችሁ ማለት ነው። እስኪ ወደ ቡፌው ላሳያችሁ። ቡፌው ደግሞ ይሄ ጌጥ የሚለጣጠፍ ጌጥ ያለው ቡፌ ነው። ባለ ተሽከርካሪ ነው። በጣም አድካሚ የሆነ ቡፌ ነው የሚገርማችሁ ማለት ነው። ይሄ ቡፌ እነዚህ ጌጣጌጦች መከራዎች ነው የሚገርማችሁ። ያገኘሁት አሁን ላይ ጠፍተዋል እና ጌጦቹ ገበያ ላይ ራሱ ጠፍተዋል። ከስንት ቦታ መሳጅ አስመጣሁትና እና ይሄን ይመስላል። ቡፌውም ያው እቺ መሀሏ ተሽከርካሪ ናት። መሀሏ በተሽከርካሪ ነው የተሰራችው። እንደምታዩት ያው እቃ ይዞ መሽከርከር ይችላል ማለት ነው። ይሄ እቃ ይዞ መሽከርከር የሚችል ነው። እዚህ ጋር ደረጃ ፓርቲሽኖች አሉ። እዚህ ጋር ገና በኋላ የሚገጠሙ ማለት ነው። የሚገጠሙ ፓርቲሽኖች ይኖራሉ። ከዛ ያው ፓርቲሽኑን በእንጨት ነው የተሰራው እና በጣም ፏ ያለ እቃ ነው እንግዲህ እንደምታዩት እና ትልልቅም ነው። በዚህ ላይ ይሄ እንደምታዩት ያው ሰፋፊ ነው ማለት ነው። እንግዲህ ሸበበርበና እንግዲህ እቃ ማስቀመጫ ነው ሁሉ። መሳቢያዎቹም እንደዚህ ጽድት ያሉ እቃ መሳቢያዎች አላቸው እንደምታዩት እንግዲህ እንዲህ ፏፏ ያሉ ናቸው ሁሉም። ከዛ በመቀጠል ደግሞ ይሄም ያው አንድ አይነት ናቸው። እነዚህ ማክ የተሰራው እንደነገርኳችሁ ያው የጓደኛሞች ናቸው እነዚህ ያሰሩት እና ይሄን ይመስላል። ቲቪ ስታንድ አለኝ እዚህ ጋር ቲቪ ስታንዶች አሉ። እነዚህ ማክ ነው የተሰሩት ከቀለማቸው ሳይቀር በጣም የሚያምሩ ቲቪ ስታንዶች ናቸው። እስከ 52 ኢንች ከዛ በላይ መያዝ የሚችሉ ናቸው ማለት ነው። ረጅም ነው። ወደዚህ ረዘም አድርጌ የሰራኋቸው እዚች ያለች እቺ እና እነዚህ ፏፏሉ በር አላቸው ማለት ነው እንደምታዩት። እቺም አንዷ ናት። ሲቀጥል ደግሞ እቺ ያው ማች ናቸው እነዚህ ሁለቱ። ኮስሞ ደግሞ አለች እዚህ ጋር ማበጃጃ አለች እዚህ ጋር በጣም የምታምረው ኮስሞ ናት። እንግዲህ እንደምታዩት ወንበሯም እንግዲህ ያው እዚህ ጋር ቁጭ ማለት ነው። ይሄ ከፍ ስላለ ነው እንጂ ጠጋ ብላ ቁጭ ማለት ትችላለች ማለት ነው እንደዚህ። እና ያው መሳቢያ አላት። ፏፏ አለች መሳቢያ በር ከሰራላችሁ እንደዚህ
እና እንደዚህ ዋ ይሉበታል ማለት ነው። እና እነዚህ ጽድት ያሉ ናቸው። እንግዲህ እንደዚህ እንደምታዩት እነዚህ ኮስሞዎቹም በጣም የሚያምሩት ቀለሙ በነገራችን ላይ እኔም በጣም አምሮኛል። እንግዲህ እናንተን አላውቅም እንጂ ማቹን ባለ በጣም ድምቅ ብሎ ነው የታየኝ ማለት ነው ለኔ። ከዛ ደግሞ እንግዲህ እዚህ ጋር እነዚህ ረከቦቶች አሉ። በጣም የሚያማምር ረከቦት ነው አለ እንግዲህ ያሰራሁላቸው። እንግዲህ ጥበብ የፈሰሰበባቸው እነዚህ ማለት ነው። በጣም የሚያምሩት ሁሉ የተሟላ እቃ ናቸው ማለት ነው። ሙሉ የተሟላ ናቸው እነዚህ እና በጣም የሚያምሩ ረከቦትም ናቸው። እነዚህም ይኸው እንግዲህ እንደምታዩቸው ፏ ያሉ ናቸው። እንግዲህ ለዛሬ ይዤላችሁ የቀረብኩት እቃ ይሄን ይመስላል። በሚቀጥለው ቪዲዮ እስከምንገናኝ ድረስ እንግዲህ ኢንሻአላህ ቀጣይ ደግሞ ብዙ እቃ ይዤ እቀርባለሁ ኢንሻአላህ። ወደ አዲስ አበባ መሄድ ቃለኝ። ይሄ ወደ ሀርቡ ነው የሚሄደው። ወደ ሀርቡ ወደ አዲስ አበባ መሄድ ቃለኝ። ደግሞ ሶፋም አለኝ መጅሊስም አለኝ። ለወደፊት ማለት ነው የሚወጣ ትዕዛዝ እጅ ላይ ያለ እቃ አለ መጅሊስ አለኝና አሁን በቅርብ የሚወጣ ወደ አዲስ አበባ እዛ ላይ እንገናኛለን ኢንሻአላህ። እንግዲህ አሁን መኪናው እንዲህ ተዘጋጅቶ እየጠበቀ ነው ይዞ ለመሄድና ስለዚህ እንግዲህ ያው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ይበቃል እንግዲህ